አልሐምዱሊላህ አላህ ስብሓነሁ ወተዓላ ወፍቆን ረመዳን ላይ መስጂድ አላህ ሰበሰበን። አላህ ይቀበለን። እስካሁን ያሳለፍናቸው ጾሞች አኺራ ላይ ለእኛ የሚመሰክሩ አላህ ያድርጋቸው። ረመዳን ሊወጣ ሲል ከረመዳን በኋላ ምን ማድረግ አለብን ብለው ዑለማዎች ሲጠየቁ ረባንይን ነይቱ አሉ። ምን ሲሏቸው ለአላህ ሰዎች አሉት፣ ባሮች አሉት፣ ሐያታቸው በሙሉ ረመዳን የሆነ ከነሱ ጋር ጀማዓ ለመሆን። ምን ማለት ነው? አሁን ብዙዎቻችን ረመዳን ሲገባ ሰው የሆነ ነው። ሰው ማለት አላህን ሐቅ የሚሞላ መስጂድ የሚያበዛ፣ ቁርአን የሚያበዛ፣ ተሐጁድ የሚሰግድ፣ ሲለተ ረሒም ዘመድ የሚቀጥል፣ ለድሃ የሚያዝን ሁሉ አሁን ረመዳን ላይ የምንሰራው ስራዎች ማለት ነው። አንዳንድ የአላህ ባሮች ሐያታቸው ሁሉ ረመዳን ነው። በየቀኑ ቁርአን ይቀራሉ፣ በየቀኑ ተሐጁድ ይሰግዳሉ፣ በየቀኑ ሰደቃ የሚያወጡ አሉ። ተምር ይሁን በየቀኑ ላገኙት ብቻ ተምር ይሁን እናት አባት ሐቅ የለባቸው፣ የጎረቤት ሐቅ የለባቸው፣ የዘለሙት የለ፣ አዛ ያረጉት የለ፣ የሚያሙት የለ፣ ስሙ የሚያጠፉት የለ። ሰዎች ናቸው አመቱን ሙሉ ሀከዛ ያይሹ ሐያታቸው ረመዳን ነው። ረመዳን ላይ አሁን ገብተህ አሉ አሁን አማራ ሐያት አይደል? ከቁርአን ጋር ከዒባዳ ጋር የቀረቡን ሐያት ከረመዳን ውጭ ያሉ 11 ወሮችን እንደ ረመዳን ሐያታቸው የሆኑ ሰዎች እንደነሱ ለመሆን ነይት ጋር ሆኗል። ማን ነይቷል? ስንተኛ ቀን ላይ ነን ዛሬ? አወሉሁ ረሕማ ሊገባደድ ነው። አላህ አላ ኢላ ቢነظራ ሚን አልዐይን ረሒማ ቱዳዊ ኩለማ ቢና ሚን አምራድን ሰቂማ። እነዚህ 6 ምክሮች አሉ፣ ሁላችንም እንጻፋቸው። በል 9 ሐያትህ በትንሽ ጊዜ እንዲቀየር ከፈለግ እነዚህን ተግብራቸው። አሁን ረመዳን ገብቷል። ሻህር አልቁርአን አሉ። አሁን እኛ ብዙ ሁላችንም የቻልነውን ያህል እየቀረን ነው። ሰለፎች እንዴት ነበሩ ረመዳን ላይ ከረመዳን ውጭ? ኢማም አቡ ሐኒፋ ይላሉ ختم القرآن في المكان الذي توفي فيه የሞቱበት ቦታው ላይ 4000 ጊዜ አختመው ነበር ይላል። ስንት ያختመው? ዛሬ መሬት ምን እንደሚመሰክርልን ለኛ እስኪ ቤትህ ላይ 4 ክፍል አለ፣ 2 ክፍል ምን እንደሚመሰክርልን አኺራ ላይ ይሄ ሰው እዚህ ላይ ምን ይሰራ ነበር? እዚህ ላይ يومئذ تحدث أخبارها بأن ربك أوحى لها። ኢማም አነወዊ ሸርሕ ሙስሊም አላቸው። እዛ ላይ ስለ አንድ ሰው ሲናገሩ ስለ እሱ ሐያትን በዛው ሲናገሩ አቢበከር ቢን አያሽ አቢበከር ቢን እኚህ ሰው ሊሞቱ ሲሉ ልጃቸው ምን አሉት አሉ፣ ልጄ ሆይ አሉት እዚች ክፍል ላይ አላህን አታምፀው አሉት። እዚህ ክፍል ላይ አላህን አታምፀው። እዚህ ክፍል ላይ ለምን? እዚህ ክፍል ላይ ወደ 12000 ጊዜ ቁርአን አختምበታለሁ አለ። አያባት ምን አይነት አባት ነው? እንዲህ ተሰማቸው። ይሄ ሁላ ቤቱ በሙሉ በቁርአን ኑር የተነወረ ቤት ላይ አንድ ሰው ገብቶ ወንጀል ሲሰራ ታይቷቸው አባትህ እዚህ ክፍል 12000 ጊዜ አختመውበታልና እዚህ ክፍል ላይ አደራህን አላህን አታምፀልኝ አለ። ልጃቸው ነው። ሙሐመድ ቢን ሙስዒር የተባሉት ደግሞ ካነ ሚን አውራዲሂ ቀብለ ነውም አን የቅረአ ኒስፈ አልቁርአን ከመተኛታቸው በፊት ዊርዳቸው ነው ማለት። እኛ ከመተኛት በፊት አሁን አውራድ አለን አይደል? ከዜናው ከቲክቶኩ ከፌስቡኩ እነዚህ ዊርድ እኮ አለን እኛ የአኺር ዘመን አውራዳችን
ቀልብ የሚያጨልም አይን የሚያደክም ከአላህ የሚያርቅ ከነብዩ የሚያርቅ ሐያ የሚገፍ በረካ የሚገፍ አውራድ እኮ አለኛ እኚህ 15 ጁዝ ይቀራሉ። ከዛ ነው የሚተኙ። እስኪ ምን ያህሉ በህልም እነዚህ ሰው ሩሃቸው የት ናት? የት ነው የምታድረው ሩሃቸው? ምን ይላል ዑለማ ነፍስ ከመተኛትህ በፊት የምታረገው ነገር ሩህህ ላይ እየዞረ የሚያድር እሱ ነው። ለዚህ ነው ኢማም ሑጀት አልኢስላም አልገዛሊ ቢዳየት አልሂዳያ ወሊየኩን አኺር ማ የጅሪ ዐላ ሊሳኒከ ዚክሩላህ አላህ አይበቁ ነው ፍቅር መሐባቸው አላህ የኸለቀህን መጨረሻ ምላስህ ላይ የሚመጣው አላህን ማውሳት ይሆናል። ከእንቅልፍ እንደተነሳህም አልሐምዱሊላህ አላህ ስትነሳም አላህ ስትተኛም አላህ ቤት ስትገባም አላህ ስትወጣም አላህ ሁሌ የተፈለገው አላህ 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 እያልክ መኖርህ ነው። ያኔ ሸይጣን አይችልም። ሸይጣን የሚችልህ መቼ ነው? ገፍላ ውስጥ ስትገባ ነው፣ ጋፊል ስትሆን። ወመን ያዕሹ አን ዚክሪ ረሕማን ኑቀይድ ለሁ ሸይጣን ወመን አዕረض አን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመ ልቅያመቲ አዕማ። እኛስ እንዴት ነህ ከቁርአን ጋር? እነዚህ አሕዋላቸው ነው። እነዚህ ጥቂቶቹ ናቸው። በየቀኑ የሚቀሩ የመጀመሪያው 10 ረመዳን በየቀኑ የሚያኸትሙ 10 አዋኺር ላይ 2 የሚያኸትሙ ብዙ ናቸው። እነዚህ ከመሃላቸው የሚያጅቡ በተለይ ልጃቸውን ወስያ ያሉ ስለሚያጅብ ነው። አላህ ያገራለን። እነዚህ 9 ምክሮች አሁን ረመዳን ላይ ተክለናቸው ሐያታችንም ይቀየራል። ዱንያችንም ሰላም፣ ቀብራችንም ሰላም፣ አኺራችንም ሰላም ይሆናል። ከዚህ ውስጥ አንዱ ሑብ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩን ማፍቀር፣ ነቢዩን መውደድ። ኢማን እኮ ካሚል አይሆንም። ኢማን ውስጥ ያለው ሰግደህ ጾመህ ካሚል አይሆንም። ትጠየቃለህ አንድ ጥያቄ ከነቢዩና ከልጆች ከነቢዩና ከአባት ከነቢዩና የዱንያው ማፊሃ ዱንያ እንዲህ ብትሆን ዱንያው ማፊሃና ከነቢዩ የትን ነው የምትወደው? አላህ ሁሉ ዱንያ ይቅር እንጂ አላህ ነቢዩ አሁን ኢማን አለው ከሁሉ በላይ መውደድ አለበት ነቢዩ ሰለላሁ ዐለይሂ ወሰለም። ጠይብ እንዴት ሰሃባዎች ይከሱ እኮ ነበረ። አላህ ሓለቱ እኮ የተቀየረ አለ በረሱል ፍቅር ናፍቆት ያያቸዋል። መስጂድ ቤት ሲሄድ እንደገና ይናፍቁታል። ይሄ አንሶ አኺራ ትዝ አለው። ደግሞ አኺራ ላይ ጀነት ካልገባው ላላያቸው ነው አለ። አሁን የሚያሳስበው የነብዩ መለየት ነው። አጂብ እኮ ነው። አኺራው እኮ ነው የሚያሳስበው። ምን አይነት ፍቅር ነው እነዚህ? እንጨቱ እኮ አለቀሰ አይደል? ሐኒነል ጂዛ ይሉት የለ እንዴ? ሙተዋቲር እኮ ነው። ከመስጂድ እኮ አልወጡም ነብዩ። ወደ አኺራ እኮ ሄደው አይደለም። ከሱ እኮ የተወሰነ ሜትር እኮ ነው የራቁት። እንጨት ይሄን ሰለፎች ሲቀሩት ይሄን ሐዲስ ጺማቸው እስኪረጥብ ያለቅሱ ነበር አሉ። የት ነን እኛ እንጨቱ ያለቀሰላቸው ነብዩ? ዛሬ መዲና ሄደው እኮ ሳይዘይራቸው ይመለሳል። ወላ ሐጅ ሄደው እኮ ሳይዘይር ተመለሰ እኮ። فإنك لا تجزي نبيك يا فتى ولو جئته سعيا على العين سائر ተውና በእግርህ በአይነህ ተራምደህ ነብዩ ጋር ሄደህ ሰላም ብትላቸው ጀዛቸውን አትከፍልም። ለአንተ ብለው ሄደሙ ለአንተ ብለው ሄዱ። አላህ ፍቅራቸውን ያልብሰው ቀልባቸው። እዛን ነብዩን ከዚሁ ከሁሉ በላይ መውደድ አለበት። ታዲያ እንዴት ይመጣል? የረሱል ፍቅር የለኝም እንዴት ላደርግ? ያው በዚህ ፍቅር ስራ። አንደኛ ሲራቸውን ቀራ። ሲራቸውን ስትቀራ ሐያተን ስንት ሙስሊም ያልሆኑ ነብዩን ለመስደብ በዚህ ንያ የሆነ ነውር አግኝቼ እሳቸውን ዲናቸውን ይሉና አንዳንድ ፈረንጆች ከፈትኩታል። ሲራው ምናቸው ይሰደባሉ። ምን ያህል እዛ ላይ ቤት ብትገባ ካነ ኹሉቁሁ አልቁርአን። እዚህ ሰሃባዎች ብትጠይቃቸው አላየሁም እንደ ነብዩ። እዚህ ግመል የሚያለቅስላቸው ናቸው። جاءت لدعوته الأشجار ساجدة تمشي إليه على ساق بلا قدم كنجا محمد سيد الكونين والثقلين والفريقين من عرب
ومن عجمه سياي هم بمسدب لي يكون سياي سيدنا خديجة الله قنا واحد عنده ورد يتناقروا فإنك الله بيته استمو سويه ما هو كفلك بالا بيته نتعلم التقوان ليلا سمعنا مياكو እዛ ቤቱ ያሉ ሰራተኛ በለው ዘበኛ በለው እንዲህ ቦታ የማይሰጣቸው እነዚህ ከመሰከሩለት خلاص ሻሃዳ ያስፈልግም ለዚህ ሰው ባለቤቱ ታውቀዋለች በትክክል ነብዩ ቤት ብትገባም እኮ ተመስከሩላቸዋል ውጭም ተመስከሩ ተውና ሙስሊም ያልሆነው እኮ መሰከረላቸው والحق ما شهدت به الاعداء والحق ما شهدت به الاعداء سلموا ሲያይ እኚህማ ሐቀኛ ሰው ናቸው አንዱ የሰለመው በዚች ሰይድና ወህይ ወርዶላቸው ነብዩ ቤት ሲሄዱ ስለ ሰይድና ኸዲጃ ስለ ነብዩ የተናገሩት አለኮ ፈኢነከ እቺን ቀርቶ ነው የሰለመው እንዴት ሲሉት ባለቤቱ እንዲህ የተናገረችለት ሰው ሐቀኛ ቢሆን ነው አለ ውጭ ማያውቅ ሰው ይናገራል ሰላም እሷ ግን ሁሉ ሐለተን ቆጣቃለች ጦርነቱንም ሰላሙንም አይተዋለች خلقهم يوم سلامون صح صلوا على النبي عند سيراتهم مقرات عند عالم كسلاسة بلاي سيراتهم قربوا كسلاسة بلاي كقربوا هلا بمنام متنا أيها سيراتهم مقرات ولدنيا كثرة الصلاة عليه اسكي بكن ويردوا سوس متوق زي صلاة على النبي من اسكي جنان اسكي أنس أبشر ما شاء الحمد لله الله نورنا مالتنا كنيا نور ናቸው ማለት ነው ይሄ ትንሹ ማብዛት ነው 300 ጊዜ ይሄው كتاب አይደለም ኮመርት ኪታቦች አሉ ለላይላ الخيرات አለ ድሮ حرم ሲነግሩ መሻይኾቻችን የዛሬ 70 ዓመት 60 ዓመት ማንኛውም ቦታ ስትሄድ መካ ወላ መዲና ሱቅ ስትገባ ሁለት ነገር አይታጣም ቁርአንና ደላኢል الخيرات ገበያ ይሸጣል ሰው ከሌለ ወደ ቁርአን ወደ ደላኢል الخيرات ስትረስ ያቆ ዲፕሬሽን ያቆ ጭንቀት የለም ምን የለ هم የለ غم የለ ሁሉ ሰፋፊ ቁርአን እና ሰላህ على النبي ሰውየው ይዞ እሱና ሐዘን ምን አገናኛቸው لا تحزن ان الله معنا የሚለውን አያት 8ኛ ክፍለ ዘመን የነበሩ ዓለም ሰይድና አቡበከር ሲዲቅ ዋሻ ውስጥ ሲያዝኑ ሲያለቅሱ ነብዩ لا تحزن አላቸው አትዘን ان الله معنا الله ከኛ ጋር ነው ምን አሉ فيؤخذ منه አሉ ከዚች አያት الا حزن مع الله الله حزن الله كالله ጋር ሆኖ ከአላህ ጋር ያለን ሰውና ሐዘን ምን አገናኛቸው الله يستنى قلبنا طهارة الله يرضى اذا سيراتهم مقرات صلاه على النبي دلائل الخيرات الله تنبيه الله فتح الرحمن يا مجانا صلاه ابراهيميه خلاص صلاه على النبي ما بزال ليله ወዳጆቻቸው ጋር መቀማመጥ የኢልም የምትቀራውበት ሼክ ጀማዓ ቅዳሜ እሁድ የምታሳልፍባቸው እንዲህ ካንተ ጋር ያሉ ጀማዓ ቅርብ ሰዎች ነብዩን የሚወድ ሰው መሆን አለበት ይሄ ጥላቻ መሐባም ይጋባል እኮ ዘመድ የሚጠላ ሰው ቤተ ሲመጣ እኮ ዘመድ እንድትጠላ ያደርጋል ዘመድ የሚወድ ሰው ሲመጣ ዘመድ አዝመድ እንድትወድ ያደርጋል የረሱል መሐባ ማለት ውስጡ ላይ የረሱል ፍቅር ያለበት ሰው በአንድ ጀልሳው ረሱልን አፍቅራት ተነሳ ሰማይ إذن الرسول ወዳጆች ጋር መቀማመጥ ሌላ أن تحمل همه የነብዩን ጭንቀት ልትሸከም አሁንኛ ጭንቀታችን ሆደደል يعمل ليأكل ويأكل ليعمل على آخر الزمن لمن تسرالله لبلا لمن تبلاله لسرالله أنتنا فرس من ليك فرس يسرنا فرس يعرف فيه من دليل صلنا الحبيب أجيبهم ليه تعيش عشان أكل ليش تأكل عشان أعيش الله يملزم ይሄን ዳዕዋ ስትወጣ ነው የምትማረው ዳዕዋ ሶስት ቀን ስትወጣ በስትመለስ አሁን ሂጃብ ማትለብስ ካለ እንቅልፍ ይወስዳል ድሮ እኮ ምንም አይመስልም ሰግዳለት ጾማል ማይሰግድ ሰው ካየ አይጨንቀህ ይጀምራል የዲን ጭንቀት ምን ለኡመቱ ሂዳያ የጭንቀት ይሄን መሸከም የነብዩን ፍቅር መሐባ ያመጣል ሌላው ከወንጀል መራቅ ነው አላህ ተቅዋውን ያልበሳል ሁላችንም እዚህ ፈቂር ነን إذن عندنا نبي مودد بلنا
የነብዩ መሐባ የሚያመጡት ነገሮችንም ነግረናቸዋል። አላህ ዛሬ ለብሰን የምንወጣ አላህ ያድርገን። ሁለተኛ ሑብ አህለ በይቲሂ የነብዩ የልጅ ልጆቻቸው እኮ እስካሁን አሉ አይደል? አሽራፎቹ እነሱ ልትወዳቸው። ልጅን ጠልቶ አባትን እወዳለሁ አለ እንዴ? ልጅን አንዱ እየደበደበው እወዳለሁ አለ አለ እንደዛ የለም አይደል? እነሱ ልትወዳቸው። ኢማም ዩሱፍ አልነብሃኒ አንድ ኪታባቸው ላይ ፈስሉን ፊ ውጁብ ኢሕትራም ፋሲቂሂም እኮ ይላል። ተውና ሙጢዕ አጂብ አለ አለልቤት ነው ዳዕዋ ታደርገለታለህ፣ ተመክረዋለህ፣ ግን ዛቱ ሙተሳቸው የልጅ ልጅ እኮ። ሶስተኛ ሑበል ቁርአን። ይኸው ረመዳን አሁን ወደ ቁርአን ገብተናል። የቁርአንን መሐባ አላህ ይስጠን። ይህን ዱዓ አብዙት። ይኸው ቁርአን መሐባ እንድታገኝ አላሁመ በሉ ሐቢብና ኢለል ቁርአን ወሐቢቢል ቁርአነ ኢለይና ወኢላ አውላዲና ወአሕባቢና። አሁን ሰው ውስጥ ጭንቀት ለምን መጣ? ሀብታሙም ድሃውም ምኑም የሆነ ጭንቀት አለ ውስጥ። የበፊቶቹን እስኪ እናያቸው። ቤታቸው ግባ የዱንያ ቁሳቁስ ብዙ የላቸው፣ ደሞዝ ብዙ የላቸው፣ ልጅ ብዙ ነው፣ ክፍሉ ትንሽ ነው፣ ግን ደስተኞች ናቸው። ስሩ ምንድን ነው? አንዱ ከቁርአን ጋር ያላቸው ትስስር። ሁሌ ቁርአን ይቀራሉ፣ ረመዳን ላይ ብቻ ሳይሆን ወይ ከመግሪብ እስከ ኢሻ አው ተሐጁድ ሰላት ላይ አው ከዙህር በኋላ አልሙሂም ቁርአን ይቀራሉ። ቁርአን ካለው አንድ ፈዋኢድ ይሄ ቀኑ ሙሉ የምትሰማው አሁን የሚያስከፉ ዜናዎች፣ የሚያስከፋ ኸበር ምኑ ውስጥህን እንዲህ ተስፋ እንድትቆርጥ የሚያደርግ አው የመሳሰሉ። ልክ ቁርአን አንስተህ መቅራት ስትጀምር ያ ሁሉ ጣሃራ እየሆነ ሄዳል። ለዚህ ነው ከቁርአን ጋር ያሉ ሰዎች ደስተኛ የምታያቸው። ወማ አልቁርአን ፊ ቀረን የአላህ ሰዎች እኮ ከቁርአን ጋር ይለዩ ሁሌ። ወሊሃዛ ማን እስኪ ዝግጁ ነው እነዚህ ቁርአንን ከረመዳን በኋላ ሐያቱ ውስጥ ለማስገባት በተለይ ከመግሪብ እስከ ኢሻ ያለ ሰዓት አደራችሁ። ይሄ አውራ ዶሮ ታውቃላችሁ አይደል? አውራ ዶሮ የድሮ ማለት ነው፣ ኦሪጂናሉ። የአሁኑ አላህ ወላ አዛን ማለት አይችልም። አዛኑ ራሱ አውዙ ቢላህ ሰውን ሸውደው ዶሮውንም ሸውደው። ሹፍ አኺር ዘመን ኸልቁ ላይ የድሮ እኛ ልጅ እያለን ዶሮ አዛን ሰዓት ላይ ሙአዚኑን ቀድመው ዛሬ የእውነት ነው የእውነት ነው ምስክር አዛን በትክክል ይል ነበር። አሁን ሹብሃ በላ መሰለኝ አዛኑ ጠፋበት። የለም ሰለ ዐለል ሐቢብ ቀልበክ የጠይብ። አውራ ዶሮ ካለ ትክክለኛው ወይ ከገጠር አምጣው፣ ዝም ብለህ ተወው ቤት። መግሪብ ሊሆን ስል ቤት ክፍሉን መፈለግ ይጀምራል፣ የሚያድርበት ቦታ። ይሄ ሙስሊም ደግሞ ለብሶ መጥዓም ሊሄድ ይለብሳል። አውራ ዶሮ ይሻልበታል ከዚህ ኸልቅ። አያለ የትኛው አባት ነበር የድሮ ያያቸው? እኛ በልጅነት የደረስንባቸው አባቶች በሐያታቸው መግሪብ ውጭ አዛን ብሏቸው አያውቅም። የወንዱን ነው የምነግርህ፣ ሴቱማ በህልምም አይታሰብም። አሁን ከተገለበጠው አኺር ዘመን ሰውየው ቤት ነው፣ እሷ ውጭ ናት። አላሁ አዕለም አላመዘመን። በሐያት የደረስንባቸው አባቶች በአይን ያየናቸው እኮ ነው። መግሪብ አዛን ውጭ ብሎባቸው አያውቅም። ይሄ የነጋዴዎችን ነው የምነግርህ። ያ 24 ሰዓት ቁጭ ብሎ አላህ አላህ የሚለው ነጋዴ መርካቶ የሚነግዱት እኮ ነው የምነግርህ። ሰዓት አለው ሁሉም ነገር። ጠዋት ይወጣሉ፣ ከአሰር በኋላ ሪዝቅ ትፈልጋለህ፣ አትንከራተት። ሱብሂ ስገድ፣ እስከ ኢሽራቅ አላህን ዘክር። ሱብሂ ሰግዶ እስከ ኢሽራቅ አላህን ዘክሩ። ወደ ስራ የሚሰው ይላሉ ዑለማዎች። ዱንያን ዓለም ሪዝቅ ፍለጋ ከሚንከራተት ይበልጥ አላህ ቀረብ ያደርግለታል። አውራ ዶሮ መግሪብ ሊሆን ሲል ኸላስ ጨረሰ። አሁን ማደሪያ ቦታ ይፈልጋል። የሚያጅብ ይሄ ብቻ ሳይሆን ልክ ፈጅር ሲሆን ደግሞ ዘሎ ሲወርድ ታየዋለህ። ላ የኩኑ ዲኩ አክየሰ ሚንከ። አውራ ዶሮ ይሻልብሃል። አላህን አትፈራም። አላህ በኸለቀው እኮ ነው የሄደው ሰው። ጨለማ ወጀዐልና ለይለ ሊባሳ ወጀዐልና ነሃረ መዓሻ። አሁን እኮ ገለበጥ ነው። አላህ ፀሐይ አሁን ጠልቃ እኮ ጨለመ፣ አብርተን ሞባይል እንነካለን። አፍያም እያጣህ ዲንም እያጣህ እኮ ነው አንድ ላይ አይምጣጣ። ሁለቱን እኮ አንድ ላይ አይምጣጣ።